ናታን ያፌት የአባቱ ልጅ መሆኑን አወቀ። ኤፍረታ እንዴት ያፌትን አሳምና ወደ ድርጅታቸው ገብታ ሲሰሩት የነበረውን ወንጀል ለማጋለጥ እና ታግተው የነበሩ ሴት እህቶቿን ከሞት ለመታደግ ከሴተኛ ዳሪነት ነፃ ለማውጣት ስታቅድ የነበረው እቅዷ አንድ እርምጃ ወደፊት እንደሄደና ያፌት እያመናት እንደሆነና በቅርቡም ስራ እንደሚያስጀምራት እርግጠኛ በመሆን ደስ ሲላት አይተናል። ሌላው ነገር ጽዮን ባለፈው የዳግም ጓደኛ በዳግም ስልክ አስደውሎ ካስጠራት በኋላ ወደ ቤቷ ሲሸኛት የሳማት የሚመስል ፎቶ ካስነሳት በኋላ በዛ እያስፈራራ ድጋሚ በፈለገው ሰዓት ሊያገኛት ነይ ባለበት ሰዓት ቶሎ ብላ እንድትመጣ ማርፈድ እንኳ እንደማይታሰብ ሲያስጠነቅቃት ነበር። እንግዲህ በጣም ለሚወዳት ለሚያፈቅራት ለሚሳሳላት ለፍቅረኛዋ ለዳግም አጎት ያንን ያስነሳትን ፎቶ ልኮለት ነበረ። እሱም በጣም ደንግጦ ራሱን መቆጣጠር እስኪያቅተው ድረስ ሲያለቅስ አይተናል። ሰላም ሰላም! ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ለሀገረኛ ዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ያላችሁን ሀሳብ አስተያየት በኮሜንት አድርሱኝ። ዛሬ እንግዲህ ሐረግ ድራማ ክፍል 82 ይዤላችሁ መጥቻለሁ። እኔ ጋር አብራችሁ ከቆያችሁ ብዙ ዳሰሳዎችን እናደርጋለን ማለት ነው። እንግዲህ በጣም ተወዳጅ የሆኑ ሐረግ ድራማ ሰሞኑን ቶሎ እየመጡ ነው ማለት ነው። ያፌትና ናታን ወንድማማቾች ነበሩ። በእርግጥ ይህንን ያፌት ያውቃል። ሁላችንም ገምተን ነበር። ግምታችንም ልክ የሆነው ያፌትና ናታን ወንድማማቾች ናቸው። እንግዲህ ያፌት ናታንን እየተበቀለ የነበረው አባቱ ስለበደለውና የያፌት አባት ወይም የናታን አባት ያፌት እናት ጋር ያደረሰው በደል ምን ያክል ጨቁኗት እንደነበርና ካረገዛችም በኋላ ጥሏት እንደሄደና ደግሞ ያፌት ይህን ሁሉ ነገር ሲያደርግባቸው የነበረው በጽዮንና በናታን ላይ አባታቸውን ለመበቀል እነሱን አሳድጎ እኔን ጎዳና ላይ ጥሎ የነበረ ሀብታም ሆኖ እኔ ስራቆት ነበረ። ስለዚህ በቀል ይገባቸዋል በማለት እስከ መኖሪያ ቤታቸው እስከ ማስወጣት ድርጅታቸው እንዲወረስ በማድረግ ቤታቸው በሐራጅ እንዲሸጥ በማድረግ እንዲሁም ደግሞ ናታን የሚፈልገውና የሚወደውን ነገር ሁሉ ማሳጣት ስራው አድርጎ የያዘው ያፌት አሁን ደግሞ የናታን አባት ለሕክምና በሄደበት በውጭ ሀገር ሞቶ እንደ ቀረ ሲሰማ በጣም ተናዷል። ምክንያቱም ገና ብዙ የምበቀለው ነበረ ለምን ይሞታል ሲል ሲናደድ አይተናል ማለት ነው። ናታን ደግሞ ያፌት ወንድሙ እንደሆነ ሰማ። ሲሰማም ምን የተረገመ ቀን ነው? እንዴት ወንድሜ ሊሆን ቻለ? እንዴት እንደዚህ አይነት ወንድም ይኖረኛል ሲል ሲናደድ አይተናል ማለት ነው። እውነትም ያስብላል ማለት ነው። እንግዲህ ያፌት ናታን በተወለደበት ያፌት አይነት ወንድም ሲኖር አስባችሁታል? በጣም የማይገናኝ ተቃራኒ የሆነ ነገር። እኔ በያፌትም አልፈርድም። ምክንያቱም እንግዲህ ጎዳና ላይ ተጥሎ ብዙ መከራዎችን አልፎ እዚህ ጋር የደረሰ ልጅ በቀለኛ ባይሆን አይገርመኝም ነበር ማለት ነው። ሌላው ነገር ደግሞ ጽዮን ናት። ጽዮን እንግዲህ ሳታስበው ወጥመድ ውስጥ ገብታለች ማለት ነው። ከገባችበት ወጥመድ ደግሞ እውነቱን ተናግራ ወንድሟ ማሳመን እና ከዚህ ነገር መውጣት ሲገባባት ይህን ነገር ራሴ ወጣዋለሁ እንዴት አድርጌ ያን ፎቶ ማስጠፋት እችላለሁ ብላ ድጋሜ እዛ ዳግም ጓደኛ ጋር በመገናኘት ቀጣይ ወጥመድ ውስጥ እየገባች እንደው ይሰማኛል ማለት ነው። እንግዲህ በባለፈም አንድ ላይ ሆኖ አይቷቸዋል ፍቅረኛዋ ማለትም የዳግም አጎት ማለት ነው። እና በጣም ከባድ ውጥንቅጥ ውስጥ ገብታለች። እንግዲህ በ81 ክፍል ላይ እንዳየነው ድጋሚ ወደ ራሷን ወደ መሳት እስከምትደርስ ድረስ በጣም ደንግጣ ተጨናንቃ አይተናታል ማለት ነው። ምክንያቱም እንደዛ የሆነችበት ደግሞ ያ በድብቅ የተነሳችው ፎቶ የምትወደው የምታፈቅረው ፍቅረኛዋ ስልክ ላይ ስለደረሰና እሱ መልሶ ስላላከላት ነው ማለት ነው። እና ተንኮላቸው በያፌት ዙሪያ ያሉ ሰዎች ሁላቸውም በጣም ተንኮለኛ ናቸው። እንዴት ተንኮል መስራት እንዳለባቸው እና የሚፈልጉን ነገርን እንዴት ወደ እጃቸው ማስገባት እንዳለባቸው የሚያቅዱት እቅድ የሚሰሩት ተንኮል በጣም ለየት ያለ ነው እና እንግዲህ ወጥመድ ውስጥ በድጋሚ ጽዮን ገብታለች ማለት ነው። ይሄን ነገር ግን ወይ ለቤዛ ወይ ለኤፍረታ ብትነግራት ቀለል ያለ ነገር ይሆን ነበር ማለት ነው። ምክንያቱም ከዚህ የከፋ ነገር ሳይመጣ ያኛው ልጅ አይፋታትም ማለት ነው። ሌላው ነገር ደግሞ ሉሊት ናት። ሉሊት አሁንም እውነቱን
ጽዮን በመናገር አባቷ እንደሞተ በማስረዳትና ጽዮን በድጋሚ እንድትጨናነቅ ወይም መልሳ ታማ ሆስፒታል እንድትገባ መቼም እንዳታስታውስ ለማድረግ እቅዷን እየሰራ ትገኛለች ማለት ነው። እንግዲህ በዚህ ደግሞ እንደሚከፍላትና ጠቀም ያለ ጉርሻ እንደሚሰጣት ያፌት ነግሯታል። እሷም ወዲያው በደቂቃ ነው ወደ ስራዋ የገባችው። እንግዲህ እንዳያችሁት እንኳን ፈጣሪ አጸናህ እንኳንም በረታህ አሁንም ፈጣሪ ያጽናህ የሚባል ለናታን የተጻፈ ደብዳቤ በር ላይ ተጥሎ ጽዮን አንስታ ወንድሜ ይመጣል መልእክት አለ ብላ ስትሰጠው ያ ደብዳቤም ሲታይ አባቱ እንደሞተ የሚያሳይ ግን ናታንና ቤዛ ነገሩን አስቀይሰው ኤፍረታን የተመለከተ ነገር እንደሆነ አስቀይሰውባታል ማለት ነው። ይህን ሁሉ ነገር ግን የምታደርገው ሉሊት ናት። ሉሊት ልቦና ይስጥሽ። መቼ ነው ከተንኮል ወደ ኋላ የምትየው ማለት ነው። እንግዲህ ቤዛ በተቀየረችበት፣ ቤዛ ማስተዋል በቻለችበት አንቺ እጥፍ እጥፍ ሆነሽ የቤዛን ተንኮልም ጨምረሽ ነው ወደ ተንኮል የሄድሽው ማለት ነው። እያሻሻልሽ ተንኮልሽን እያሻሻልሽ ነው የሄድሽው ማለት ነው። እና ውድ ቤተሰቦች እንደዚህ ይመስላል ሐረግ ድራማ ማለት ነው። ያፌት ደግሞ የሌለ ለኤፍረታ ፎንቅቋል ማለት ነው። በጣም ከባድ የሆነ ፍቅር ይዞታል ይመስለኛል ማለት ነው። ኤፍረታ ደግሞ እያስመሰለች እንደምትወደው በቃ ከሱ ጋር መኖር እንደወሰነች ምናምን እያስመሰለች ስለሆነ ያፌት በቃ የሌለ ምስጥ ብሏል ማለት ነው። እና እንግዲህ ያፌትን ለመበቀል አሁን ጊዜዋ ነው እላለሁ ማለት ነው ኤፍረታ። ምክንያቱም አምኗታል፣ ሁሉን ነገሩን እየሰጣት ነው ማለት ነው። እና ጊዜውን አጋጣሚውን ተጠቅማ የሆነ ነገር እንደምታደርግ ተስፋ አለኝ ማለት ነው። ምክንያቱም በጣም አምኗታል፣ ፍቅር ውስጥ እየገባ ነው ያለው። እያስመሰለ ሁሉ አይመስልም ያለው ነገር ምናምን እሷ እንዳለችው ነው እየሆነ ያለው። ሌላው ነገር እንግዲህ እስከ ዛሬ ድረስ ከተጋቡ ጀምረው አብረው ተኝተውም አብረው የሆነ ነገር አሳልፈው አያውቁም ነበረ። እንግዲህ ወደ ላይ አቅፎ ከምተኛበት ከሳላ ወደ ፎቅ ወደ መኝታ ቤታቸው አስገድዶ ወስዷታል። ካሁን በኋላ እንግዲህ የሚፈጠረውን ነገር በቀጣይ ክፍል የምናይ ይሆናል ማለት ነው። እና ምን ትገምታላችሁ? ምን የሚያደርጋት አስገድዶ የሚደፍራት ይመስላችኋል? ወይስ ደግሞ በሀሳቧ ተስማምቶ እስካለችው ጊዜ ታግሶ የሚጠብቃትና የሚረዳት ይመስላችኋል? አድማጮቼ እስኪ ያላችሁ ሀሳብ አስተያየት በኮሜንት አስቀምጡ ማለት ነው። አብራችሁን ስለቆያችሁ ከልብ አመሰግናለሁ። የነገ ሰው ይበለን። አብራችሁን ስለነበራችሁ ከልብ ነው የማመሰግነው። ወዳችኋለሁ። አላህ ይጠብቃችሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ ፕሊስ። አዲስ ቻናል ነው እንደምታዩት፣ ላይክ አድርጉ። አዲስ ከሆናችሁም ሰብስክራይብ በማድረግ አበረታቱ ማለት ነው ውዶቼ።